ካርል ያንግ የሚባል በጣም ትልቅ ሳይካትሪስት የዛሬ 100 ዓመት አካባቢ የነበረ 20ኛው ክፍለ ዘመን መጀመሪያ አካባቢ የነበረ በጣም ቶፕ የሚባል ሳይካትሪስት ምን ይላል መሰለሽ ሰዎች ላይክ ለአፕሩቫል መስራት የለብንም እንደውም ፓወርፉል የሚያደርገን ሌላው ምን ይለኛል የሚለውን አሽቀንጥረን ከጣልን ላይክ ሰዎች በተለይ ቅድም እንዳልኩሽ ኤጅ ግሩፓችን 20ዎቹ ላይ ቲኔጀር ላይ ምናምን ሆነን ሰው ምን ይለኛል ብለን እናስባለን ከዛ 30ዎቹን ካጋመስን በኋላ ወደ 40ዎቹ ስንጠጋ ብስለትም አለች ልምድም አለች ህይወትም አለ አይደል እኔ ሰው ስለሚለው ምን አገባኝ ነው ምንለው ብዙ ጊዜ ማለት ነው ላይክ ስለ ሰው ኬር ማድረጋችን እየቀነሰ ይመጣል 60ዎቹ ስደርሽ ትክክለኛው ብስለት ጋር ስደርሽ ማለት ሲጀምር ሰው ስለአንቺ ምንም እንደማያስብ ነው የሚገባሽ ሰው የሚያስበው አንቺ ስለኔም እንደምታስቢ ነው እኔ አሁን አምለሰት ትዝ ካለችኝ ስለአንቺ አይደለም አምለሰት ግን ስለኔ ምንድን ነው ታስበው ነው ማለት ይመስለናል አሁን በተለይ የሚያውቁን ሰዎች አሁን ለምሳሌ አይኖ ተመልካቾችሽን አታውቂያቸው እነሱ ስላንቺ ቢያስቡ ስለኔ ምን ታስባለሽ ብላ አይሉ ቢኮዝ ስለማያውቁሽ ስለማታውቂያቸው አንቺ እነሱ ያውቁሻል እንጂ አንቺ አታውቂያቸው ግን በዙሪያሽ ያሉ የምታውቂያቸው ጓደኞችሽ ይኖራል ቤተሰቦች እነሱ ስለአንቺ የሚያስቡ እንዳይመስልሽ ባይዘው ሞስሊ የሚያስቡት አንቺ ስለነሱ ምን እንደምታስቢ ሁሌ ጊዜ ስለራሳችን ነው የምናስበው ማለት ነው ሰዎችም ምን ያስባሉ ብለን ካሰብን ስለኛ ነው ያ ሰው ሲሰድብሽ እኮ ውስጡ ያለው ነጸብራቅ ነው እንጂ እኮ አንቺ እኮ ያስድብነሽ ማለት አይደለም ባይዘው ይሄንን የሚያይ ሰው the four agreements የሚል መጽሐፍ እንዲያነብ ጋብዟል በጣም ትንሽ ይሄ መጽሐፍ ናት በአንድ ቁጭታ የምትነበብ ናት አንዱ the four agreements ላይ ከሚለው ነገር አንዱ ሰዎች የሚሉህን ነገር ፐርሰናሊ አትውሰደው ነው በቃ የመጀመሪያ ለምን መሰለሽ እኔ እያንዳንዱ የምናገረው ነገር እኔ ስላንቺ ያለኝ አስተሳሰብ ነው እንጂ አንቺ ነሽ ማለት አይደለም ላይክ ምን ማለት መሰለሽ እኔ የራሴ መነጽር አለኝ ጥቁር መነጽር አለኝ በጥቁር መነጽር ሳይ አንቺ ጥቁር ነሽ ማለት አይደለም ግን ጥቁር ነሽ ስልሽ የምታምኚኝ ከሆነ አለቀልሽ በቃ ተበላሽ ስለዚህ መረዳት ያለብሽ ሁሉም ሰው በራሱ ፐርስፔክቲቭ ነው የሚያየው እንጂ የዛ ሰው ፐርስፔክቲቭ አብሶሉት ነው ማለት አይደለም ወይም ትክክል ነው ማለት አይደለም that's why ካርል ያንግ አሁን ያልኩሽ ሰውዬ ላይክ የማንንም አፕሩቫል መጠበቅ የለብንም that's why ባይዘው ዓለም ላይ በጣም ፓወርፉል የምትያቸው ሰዎች የሰውን ትንቀቀለው ይበሉ ሰዎች ናቸው በጣም በቃ ኮንፊደንስ አለ